ለታሪኩ አልተገኘችም። ማን በሉኝ? መሬማ ተገኘች። እቹት እንደምታዩት መሬማ ማለት እዚህ ስክሪን ላይ የምታዩት ናት። ከዛሬ 20 ዓመት በፊት ነው እንግዲህ ቴዲ አፍሮና መሬማ ኢትዮጵያ አየር መንገድ ውስጥ ነው እንግዲህ እንደተገናኙ ጽሑፏን ያሰፈረችው። መሬማም የተባለችው ካራክተር የመን ሰንዓ እንደምትኖር ነው ጽሑፏ ላይ ለማንበብ የቻልኩት። ቴዲ አፍሮም የዛሬ 20 ዓመት በፊት ወደ ሰንዓ የመን ማለት ነው ያሉ ኢትዮጵያውያኖችን ለማዝናናት የሙዚቃ ስራውን ለማቅረብ ወደ የመን ሰንዓ በማቅናት ላይ ያለ ነው እንግዲህ መሬማ ባለ ታሪኳና ቴዲ አፍሮ ኢትዮጵያ አየር መንገድ አውሮፕላን ውስጥ የተገናኙት። እሷም ትላለች ባለ ታሪኳ ና ተቀመጥ ሳልለው እጄን እንኳን ለመለከት ሳላውለበልብለት ድንገት መጣና አጠገቤ ተቀመጠ። ትውቁ እንግዲህ የሚጀምረው እዚህ ጋር ነው። እኔ ቴዲ እንደሆነ አውቄዋለሁ። የዛኔ በጣም ታዋቂ ነበረ። አለቤ ሾም ላይ ቀርቦ አውቀው ነበረ። የተለያዩ ሚዲያዎች ላይም ሲቀርብ አውቀው ነበረ። እሱ በጣም ደክሞ ስለነበረ መተኛትም እንዳማረው እንደደከመው ለማየት ለመመልከት ቻልኩኝ። ድንገት ሊተኛ ወንበሩ ላይ ጠጋ ብዬለት ድንገት ሊተኛም ሲሞክር ወንበሩ አልመች ይለዋል። እኔም የገዛ ልብሴን አውልቄ እንዲንተራሰው ሰጠሁት። እሱም ተንተርሶ ለመተኛት ሞከረ። በቀኑ የነበረው የሐሩር ሙቀት ሊያስተኛውም ሊያሳርፈውም አልቻለም ትለናለች መሬማ። የዚህን ሰዓት ነው እንግዲህ ገትዞራልና የዛሬው አየር ሳፎኬሽን አለው አይደል እንዴ ብሎ ጠየቀኝ። ሲጠይቀኝ ለቃሉ አዲስ ነኝ በዛ ሰዓት። ለምንድነው አዲስ የሆንኩት? ከሌላ ሰው ብሰማ ቃሉን ይሄን ላይ አያወናብደኝም ነበረ። ድንገት ከቴዲ ስለሰማው ደነገጥኩኝ። ድንገት እንደመድረቅ ሆንኩ ትላለች መሬማ። በዚህ የጀመረው ጨዋታችን ከደቂቃ ደቂቃ ከሰዓት ሰዓት እየወለደ ብዙ ታሪኮችን እያወጋው የመን ስላሉ አረብ ሀገር ስለተሰደዱ ሴት እህቶቼ እየነገርኩት እየተረኩለት ጉዟችንን ቀጠልን። ዛሬ ላይ እኔ ሊያስታውሰኝ አይችልም። የነገርኩት ታሪክ ግን ሙዚቃ ሆኖ ለሌሎች አረብ ሀገር ላሉ ሴት እህቶቼ መማሪያ መጽናኛ እንዲሆን ስለሰራው ምስጋናዬ ከልብ ነው። እናንተ ባለ ታሪኩ አልተገኘችም?